ሜሬጅ ወይም ጋብቻ ሚስጥር ነው። ሚስጥር በጣም ብዙዎቻችን የምንሳሳተው የሁለት ሰዎች ፍላጎት ማስፈጸሚያ መድረክ አይደለም። ጋብቻ ለሁለት የሚሰራም አይደለም። ሚስጥር ስለሆነ ሚስጥሩ እግዚአብሔር በመካከል መኖሩ ነው። ሚስጥሩ በሁለቱ መካከል የተገለጠ የበራ እያንዳንዳቸው የሚገዙለት የሚፈሩት እግዚአብሔር መኖሩ ነው። ስለዚህ ይህ ሚስጥር ታላቅ ነው ተብሎ ተጽፏል። ይሄ ሚስጥር በጣም በሚያስገርም ሁኔታ የተቀመጠ ነገር ነው። ብዙዎቻችን መሬት ላይ ስለምንኖረው መሬታዊ ስለሚመስለን፣ ስጋዊ ስለሚመስለን እንደ ቀልድ እንገባበታለን፣ እንደ ቀልድ እንወጣበታለን እና ይሄ ሚስጥር ካልገባችሁ ባታገቡ ጥሩ ነበር። ከገባችሁ ደግሞ መውጣት የሚባለውን ነገር ተውትና ሚስጥርነቱን መረዳት፣ በዚህ ሚስጥር ውስጥ ምን እንዳለ ለማወቅ መጣር ነው የሚያስፈልገው። እንግዲህ ምድር ላይ አለ ምድራዊ አይደለም ስንል ምን ማለታችን ነው ከተባለ ከዚህ በፊት እንደ ምሳሌ ተጠቅሜበታለሁ። በዓለም ላይ አሉ የሚባሉ ትልልቅ የተሰሩ ሰዎች ከቦታ ቦታ የሚንቀሳቀሱባቸው ለምሳሌ መርከብን ብንወስድ መርከብን ክሬት ያደረጉት ወይም የሰሩት ሰዎች መርከብ በውሃ እንዲሄድ አድርገው ነው የሰሩት። ያ ሁሉ ቶን ያ ሁሉ ሸክም ተሸክሞ በውሃ ላይ የሚሄድ ነገር አድርገው ነው የሰሩት። ስለዚህ የውሃውን ሕግ ጠብቆ ነው የሚንቀሳቀሰው። እንዲሁ ደግሞ ባቡርን የሰሩት ሰዎች ባቡሩ በራሱ መሄጃ ከቦታ ቦታ የሚንቀሳቀስበት ሀዲድ ሰርተውለት በዛ ሀዲድ ላይ እንዲንቀሳቀስ ሰውን ሁሉ ተሸክሞ ከቦታ ቦታ በሚገርም ፍጥነት እንዲሄድ ተደርጎ ሳይንሱም የተሰራበትም ስሪቱም ከሀዲዱ ጋራ መሄጃው እሱ ነው። እንዲሁም ደግሞ አንስተን መኪናን አሁን እንዳብንል መኪና በውሃ እንነዳው። መኪና የራሱ የሆነ መሄጃ አስፋልት አለው፣ በዛ በኩል ነው የሚሄደው። ልክ እንደዚህ አውሮፕላንን ደግሞ ስናነሳ አውሮፕላን መሬት ላይ እናየዋለን፣ ግን የሚሄደው በአየር ሕግ ነው። ሕጉን ጠብቆ የማይንቀሳቀስ ከሆነ ምንም ነገር ትክክል አይሆንም። በመንካት ስለቻለን መያዝ ስለቻለን ከተፈጠረበት ስሪት ወይ ደግሞ ከተሰራበት ስሪት ውጪ አውጥተን እናንቀሳቀስ ካልነው በጣም ብዙ ኪሳራ ነው። ስለዚህ ስለዛ ልንጠቀምበት ስላሰብነው ጉዳይ ሕጉን ማወቅ ወይም ደግሞ የዛ ነገርን አገልግሎት አሰጣጥ ብንረዳ በጣም ጥሩ። ለዚህ ነው ጋብቻ ላይ ቅድመ ጋብቻ ሰዎች መማር አለባችሁ ብዬ የምለው። ብዙዎቻችሁ እንዳልኩት ተምራችሁ አልገባችሁም፣ ግን ቢሆንም ገብተንም ደግሞ መማር ራሱን የቻለ ዋጋ የሚያስከፍል ቢሆንም እየኖርንበት ቤት እንደማደስ ስለሆነ ትንሽ አድካሚ ነው። ትንሽ አቧራዎች ይኖሩታል። በጣም ብዙ አስሎች ሊኖሩት ይችላል። ይሁን እንጂ ብንሰራው ነው የሚሻለው። የመጀመሪያው ስህተትን በሌላ ስህተት ከምናጣፋ በተቻለ መልክ ብናስተካክል ነው የሚሻለው። ምን ልትነግረን ነው ፓስተር ቸሪ? ለምሳሌ አውሮፕላንን አውጥተን በውሃ ውስጥ ሂድ ብንለው በውሃ ውስጥ የሚሄድ አይደለም። ባቡርን አምጥተን በአስፋልት ሂድ ብንለው የሚያመጣው ኪሳራና ዳሜጅ ብዙ ነው። እንዲሁ መርከብን አምጥተን በአስፋልት የሚሆን አይደለም። ከተሰራበት ስሪት ውጭ ብናወጣው የሚሆን አይደለም። አውሮፕላንን ቦሌ ብትሄዱ አለ። አውሮፕላን ሜዳው ላይ አለ፣ ሲንቀሳቀስም ልታዩት ትችላላችሁ። ግን በመስመር ወይም በአስፋልት ላይ ሲሄድ አይቼዋለሁና አንስቼ በቦሌ ቡልቡል አንስቼ በቦሌ ሮድ ልንዳው ብትሉ አንደኛ አውሮፕላን አይኖረንም፣ ሁለተኛ አውሮፕላኑ የሚያመጣው ዳሜጅ በጣም ሰፊ ነው። ምንም ዕውቀት ስለሌለን መሬት ላይ አግኝተነዋልና በቃ በመሬት መንቀሳቀስ አለበት ቢባል የሚያመጣው ኪሳራ ብዙ ነው። ስለዚህ ልክ እንደዚህ ነው መሬት ላይ ስላለ ትዳርም በመሬት ሕግ ዝም ብሎ መሬታዊ የሆነ አስተሳሰብ ይዘን የምንንቀሳቀስበት ከሆነ ውድመቱ ብዙ ነው። እኛም ቤቱም ላይ የሚያመጣው እንደገናም ትውልድ ላይ በቀጣይ ጄኔሬሽን ላይ የሚያመጣው ኪሳራ ይሄ ነው የሚባል እንዳይመስላችሁ። በጣም ሰፊ ችግር ይፈጥራል። ለዚህ ነው ብዙ ሰው ሳያቅ ይገባል፣ እንደገና ደግሞ ያበላሻል። አንደኛ ትዳሩ አይኖርም፣ በቀጣይነት ደግሞ ለትውልድ ሲድ ወይም ዘር ጥሎ የሚሄድ እድል እንዲኖረው ያደርጋል። ስለዚህ በተወሰነ መልኩ ጋብቻን ግንኙነትን በተወሰነ መልኩ ብንረዳው በጣም ጥሩ ነው። በጣም ወሳኝ የሆኑ 3 ነገሮች የያዘ ነው። ለምሳሌ ጋብቻ ውስጥ ስንገባ እንዳልኩት ፍጹም ሰማያዊ ነው። ከእግዚአብሔር ጥበብን ከእግዚአብሔር ዕውቀትን ባለቤቱ እግዚአብሔር እንደሆነ ማወቅ በጣም ይጠቅመናል። እሱን ይዘን ስንኖር ደግሞ ግንኙነቱ አሁን የምንኖርባቸው በዚህ ምድር ላይ ስንኖር 3 ነገሮችን የያዘ መሆኑን ማወቅ አለብን። መንፈሳዊ ነው ሲባል መንፈስ ብቻ ይዞ የሚሄድ ነገርና አይደለም። ስጋዊ ግንኙነት ይጠይቃል፣ መንፈሳዊ ግንኙነት ይጠይቃል፣ ኢኮኖሚያዊ ግንኙነት የሚጠይቅ ነገር። ስለዚህ መንፈስ ብለን ደግሞ አንድ ጥግ ይዘን ትንሽ የክንፍ የምናበቅልበት አይደለም። እንደገና ደግሞ ስጋዊ ነገር ብቻ ብለን ስጋ ብቻ ብለን ስለ ስጋ ወይ ደግሞ ስጋዊ ነገር ብቻ መስሎን የምንወስደው አይደለም። እንደገና ኢኮኖሚያዊ ነው ብለን ደግሞ ገንዘብና ቁሳቁስ ደግሞ ለጥጠን ብንይዘው የሚያመጣው ኪሳራ ብዙ ነው። ስለዚህ በእነዚህ በሶስቱም ነገር የተያዘ ነው። ስጋዊ ግንኙነት አለው፣ መንፈሳዊ ግንኙነት አለው፣
ኢኮኖሚያዊ ግንኙነት አለ። ስለዚህ እናንተ ቤታችሁን ቼክ ስታደርጉ በስጋ አይኖ ብዙ ሰው በስጋ ግንኙነት አድርጓል። በስጋ ነው አብዛኛው ሰው ትዳሩ ይሄንን ይዟል። ግን መንፈሳዊ ግንኙነት ብዙ ሰው ቤት አላየው። ኮኔክት አይደሉ፣ መንፈሳዊ ግንኙነት የለም። ኢኮኖሚያዊ ግንኙነት አንዳንድ ሰዎች ቤት የለም። ለምን? ስልጣኔ መስሎን በጣም ዘመናዊ ሆነን ይሄ ጋብቻ የሚባለው ነገር የሚጠይቃቸው እነዚህ ሶስት ዋና ዋና መተን ሊንክ ልናረግባቸው የሚገቡት ነገሮችን አናረግም ብለን ሰው ስጋዊ ግንኙነት ብቻ አደርጋለሁ ብሎ ገብቶ ኢኮኖሚያዊ ግንኙነት ሳያደርግ መንፈሳዊ ግንኙነት ሳይኖረው ሳይገናኝ መንፈሱ ኮኔክት ሳያደርግ በዚህ በስጋ ብቻ ቤቴን እመራለሁ ብሎ ማሰብ ምስኪንነት ነው። ስለዚህ ስጋዊ ግንኙነት ምንድን ነው? ስጋዊ ግንኙነት እርስ በርስ መግባባት ነው። መጀመሪያውም እርስ በርስ መግባባት፣ ኮኔክት መሆን፣ መገናኘት፣ ማውራት መቻል። ስጋዊ ግንኙነት በስጋ ነው የሚጨባበጠው ሰው፣ በስጋ ነው ሰው የሚያወራው። እሱ በጣም ወሳኝ ነገር ነው። ተነጋግረን መግባባት እንችላለን ወይ? መነጋገር እንችላለን። ብዙ ጊዜ ተናግሬያለሁ። መተጋገዝ እንችላለን ወይ? አንዳችን መደገፍ እንችላለን ወይ? መረዳዳት እንችላለን ወይ? በስጋ አንዳችን ለአንዳችን አለን ወይ? ስጋዊ ግንኙነት ማለት አንድ እሱ ነው። መታዘዝ ውስጥ አለ። መታዘዝንም የሚያጠቃልል ነገር ነው እዚህ ውስጥ ያለው። ስለዚህ ሰዎች ስለ ጋብቻ ስታስቡ ተነጋግረን መግባባት እንችላለን ወይ? መተጋገዝ እንችላለን ወይ? መረዳዳት እንችላለን ወይ? መተዛዘን እንችላለን ወይ? አንዳችን ለአንዳችን መተዛዘን እንችላለን ወይ? በሌላ መልኩ ደግሞ አብረን ግንኙነት ይኖረዋል። ግብረ ስጋ ግንኙነቶች አሉበት። ስጋዊ ግንኙነት ነው። ሁለቱ አንድ ስጋ ይሆናሉ የተባለበት መርሆ ላይ ስናነሳ አንድ ስጋ የሚሆንበት አንዱ ግብረ ስጋ ግንኙነት፣ ስጋዊ ግንኙነት አለው። በጣም ወሳኝ ነገር ስለሆነስ ቤታችሁ ደስታ ርቆት ሊሆን ይችላል። ምናልባት ይሄ ነገር ከሌለ እመኑኝ፣ ማትተዛዘኑ፣ ማትደጋገፉ፣ ማታወሩ፣ ማትግባቡ፣ እርስ በርሳችሁ አንዳችሁ ማታዝኑ፣ አንዳችሁ ለአንዳችሁ ማትራሩ፣ ተነጋግራችሁ ማትግባቡ፣ ወሲብ በቤታችሁ ከሌለ ግንኙነታችሁ ኦልሬዲ ስለተመታ በዚህ ምክንያት እርስ በርሳችሁ በመካከላችሁ ያለው ግንኙነት ደስተኛ መሆን እየራቀ ይሄዳል። ደስታ ማጣት ይፈጠራል። ስጋ አሁን አንዱ የሚጠይቀው ይሄን ስለሆነ ስለዚህ በስጋ እንኳን ሰው መገናኘት አቅቶት ነው ጥላ ቤት ውስጥ አጥልቶበታል። ዲፕረስድ ሆኗል። ቤቱ ጨለማ ሆኖታል። ቤቱ ደስታ የለውም። በቃ አንዱ ባንዱ ላይ ቅያሜ ያለው ቅሬታ አለው። አንዱ ይሄ ነው። በስጋ ግንኙነት ሰዎች ከሌላቸው ስጋ ግንኙነት ሲባል ሁሉ ጊዜ ወሲብ ብቻ የሚታሰብ ከሆነ ትክክል አለ። እዛ ጋር የሚያደርሰን መጀመሪያ ተግባቦቱ ላይ መስራት ይኖርብናል ብያለሁ። ስለዚህ በወሲብ ደስተኛ ያሉን ሰዎች ከሰዎች ጋር አይኖሩ እወቁ። ተነጋግረው መግባባት አይችሉም። ደስተኛ ያልሆኑ ሰዎች እኔ ኮሙኒኬሽናቸውን አይቼ አውቅ በጣም የተበላሸ ነው የሚሆነው። አንዱን ማለፍ ያቅተዋል። ትዕግስት ያጥረዋል። ይሄ በጣም ከባድ ነገር ነው። ስለዚህ አንዱ መናፈቅ፣ አንዱ መፈለግ፣ አንዱ ጋር መቆየት፣ አንዱ ጋር ማውራት አለመፈለግ ይፈጠራል። ስጋዊ ግንኙነት ከሌለ ማለት ነው። ተነጋግረው ማይግባቡ ከሆነ፣ ማይነካኩ ከሆነ፣ ማያወሩ ከሆነ፣ ማይደጋገፉ ከሆነ፣ አንዱ ማያዝኑ ከሆነ ችግር ይፈጠራል። ስለዚህ አንደኛው በባልና ሚስት መካከል ያለው ግንኙነት ስጋዊ ግንኙነት ነው። ስጋዊ ግንኙነታችሁ ምን ይመስላል? በስጋ ስንት ጊዜ ሆነ ከነካሃት፣ ካቀፍካት? ከዚህ በፊት ብያለሁ። ከተባበስካት፣ ከነካሹ፣ ከነካሃት፣ ከጨበጥካት። ይሄ ትናንትና የነበረኝ ኬዝ ነው። ዓመት ከ8 ወር አልፎኛል እንደዚህ ከነካኝ ባለ ያለች ቢገርም በጣም ነው የሚያሳፍረው። ስጋዊ ግንኙነት ያስፈልጋል። በሶስት ነገር ነው ቤት የሚሰራው። ሚስጥር ነው። ይሄ ሚስጥር ዝም ብሎ ከሰማይ መጥቶ ድቅ ብሎ ቤታችን አይሰራውም። ማወቅ አለብን። ስለዚህ በስጋ እኔ ከሚስቴ ጋር ከተነካካው ስንት ጊዜ ሆነ? ከዳበስኳት ስንት ጊዜ ሆነ? ከዳበሰችኝ ስንት ጊዜ ሆነ? ካወራን ስንት ጊዜ ሆነ? ከተነጋገርን ስንት ጊዜ ሆነ? ከተዛዘንን አንዳችን ለአንዳችን ርኅራኄ ካሳየን ስንት ጊዜ ሆነን? አብረን ከወጣን ከገባን ስንት ጊዜ ሆነ? ይሄ ጥንቃቄ ያስፈልገዋል። ቤቱን ከፈለጋችሁት የሚሰራው አንዱ ወስ ነው። ይሄ ደግሞ እጃችሁ ላይ ያለ ነው። ስጋችሁ አለ የለም? አዎ ካለ ስጋችሁን ያዙትና በስጋችሁ ምን ማድረግ ያለባችሁ ነው እየነገርኩ ያለው። እነዚህ ነገሮች በጣም ወሳኝ ናቸው። በሁለተኛው ደረጃ ግንኙነታችን ከስጋው ቀጥሎ መንፈሳዊ ግንኙነት ያስፈልጋል። መንፈስ ለዚህ ነው በተቻለ መጠን እንደው ከጋብቻ በፊት ያላገባችሁ እናንተ እንኳን ኦሬዲ ገብታችኋል። መውጫ የለውም፣ ማስተካከል ብቻ ነው። መንፈሳዊ ግንኙነት ይህ ልዩ የሆነ መግባባትን የሚፈጥር ነው። እያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ በእግዚአብሔር መንፈስ ቁጥጥር ስር ያለን ከሆነን እርስ በርሳችን አንዳችን ከአንዳችን ጋር መንፈሳዊ ግንኙነት ይኖረናል። እንደ እግዚአብሔር ቃል መቀባበል እንችላለን።
ስንነጋገር በጸጋ የተቀመሙ ቃላቶችን እንነጋገራለን። አልፈን አብረን የምንጸልይ ሰዎች፣ አብረን የምንበላ ሰዎች፣ አብረን በእግዚአብሔር ፊት የምናመልክ ሰዎች፣ አብረን የእግዚአብሔርን ቃል የምናጠና ሰዎች፣ አብረን የእግዚአብሔርን ቃል የምንሰማ ሰዎች፣ አብረን ከሰዎች ጋር እግዚአብሔርን የምናመልክ ሰዎች፣ የምንጸልይ ሰዎች፣ የምንሰግድ ሰዎች፣ እግዚአብሔርን ስም በጋራ የምንጠራ ሰዎች እንሆና። መንፈሳዊ ግንኙነት አንዱ እሱ። እስቲ ቼክ አድርጉ። አብራችሁ ቤተ ክርስቲያን ትሄዳላችሁ ወይ? አብራችሁ ትጸልያላችሁ ወይ? አብራችሁ ታመልካላችሁ ወይ? አብራችሁ መዝሙር ትሰማላችሁ ወይ? አብራችሁ የእግዚአብሔርን ቃል እግዚአብሔር ትሰማላችሁ ወይ? አብራችሁ የምታመልኩበት ጊዜ ያላችሁ? ይሄ በጣም ወሳኝ ነገር። ይህንን ደግሞ አበላሸነው። ቅድም እንዳልኩት ስጋዊ ነገሮቻችን ሲበላሽ ኮሚኒኬሽናችን እና በጣም ብዙ ነገራችን፣ መንፈሳዊ ነገራችን ሲበላሽ የእግዚአብሔር መንፈስ ነው የሚያዝነው። መጀመሪያ እግዚአብሔር ከኛ እያንዳንዳችሁ ነው የሚለው። በየግላችን ከእግዚአብሔር ጋር ጤነኛ ካልሆንን ባልን ብሌም ሚስትን ብሌም ማድረግ አንችል። መጽሐፍ ቅዱስ እያንዳንዳችሁ ነው የሚለው። ስለዚህ መንፈሳዊ ነገራችን ጥሩ ሲሆን እርስ በርሳችን ያለው ነገራችን ጥሩ ይሆናል። መንፈሳዊ ነገራችን ሲበላሽ ቅድም እንዳልኩት ልክ በስጋ እንዳለው አይነት ችግር ቤታችን ላይ መፈጠር ይጀምራል። ሁሉ ነገር የማይጥመም ይሆናል። ሁሉ ነገር የማይጥመም፣ የሚደረገው፣ የሚሰራው፣ የሚገዛው፣ የሚፈጠረው ምንም የማይጥመም ሰዎች እንሆናለን። ይሄ ስጋዊ ችግርም ላይ የምናየው ነገር ነው። ስጋዊ ችግርም ሲፈጠር እንደሱ አይነት ቅሬታዎችና ድርቀት መፈጠሩ አይቀርም። ሰላም፣ ፍቅር፣ ህብረት፣ አንድነት፣ አብሮ መጸለይ፣ እነዚህ ነገሮች ጤነኛ ከሆኑ ሰዎች ቤት ውስጥ የሚኖሩ ናቸው። ይሄ ሲበላሽ እነዚህ ነገሮች ይጠፋል። ሰላም የለንም፣ ፍቅር የለንም፣ ተግባቦት የለንም፣ መደማመጥ የለንም፣ አንዳችን ለአንዳችን ርህራሄ የለንም፣ እዝነት፣ አዘኔታ የለንም። በጣም በሚገርም ሁኔታ ድርቅርቅ ያለ ደስ የማይል ስሜት ቤታችን። ይሄ ብቻ መንፈሳዊ ህመሙ በጣም ሲበላሽ የእግዚአብሔር መንፈስ ያዝናል ይላል። የእግዚአብሔር መንፈስ ማዘኑን በቤታችን ማረጋገጥ የምንፈልግ ከሆነ ብዙ ጊዜ ነግሬያቸዋለሁ። መንፈሳዊ ህይወታችን ጋር ችግር ሲፈጠር መንፈስ ማለት ልክ ለዚህ ነው መጽሐፍ ቅዱስ መንፈስን አታጥፉ ይላል። መንፈስ ይጠፋል ዲየስ መንፈስን አታጥፉ፣ ልክ ከባልቦላ መብራት እንደማጥፋት ለቤዛ ቀን የታጠማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑት ይላል። የእግዚአብሔር መንፈስ በምንድን ነው የሚያዝነው? ግንኙነታችን ሲበላሽ። መንፈሳዊ ነገራችሁን አታበላሹ፣ መንፈስ ቅዱስን አታሳዝኑት። ለቤዛ ቀን የታጠማችሁበት ቅዱሱ መንፈስ የሚኖረው እናንተ ውስጥ ነው፣ አታሳዝኑት። እሱ የሚያዝነው ምንድነው? ባለመታዘዝ፣ እምቢ በማለት፣ ባሻፈረኝ፣ እሱም ከሚለው ከፈቃዱ ውጪ በመኖር ያዝናል። የእግዚአብሔር ቃል ነው የሚናገረው። እሱ ሲያዝን ምንድነው የሚሆነው? ግንኙነታችን እዩት በደንብ መራርነት። አያችሁ፣ መንፈሳዊ ግንኙነታችን ሲበላሽ ቤታችን በምሬት ይሞላል። ምሬት አንዱ በመንፈስ ያለን ግንኙነታችን ሲበላሽ ነው። ምሬት ውስጥ ባልንጀራችን፣ ባላችን ወይ ሚስታችን ኃይለኛ ምሬት ውስጥ እንዲገባ እናደርጋለን። ኃይለኛ ምሬት ቤታችሁ ውስጥ። ይሄ ብቻ አይደለም፣ ምሬት፣ ንዴት፣ ከባድ ንዴት የሚቆጣጠረን የለም። በግላችን በጣም የምናብድ ሰዎች እንሆናለን። በእግዚአብሔር መንፈስ ቁጥጥር ስር ለመኖር ፈቃደኛ ባለመሆናችን፣ መንፈስ ቅዱስን በማሳዘናችን፣ ለራሳችን ፈራጅና ዳኛ ለመሆን በመፈለጋችን ምክንያት የምንፈልገው ባለመሆኑ ኃይለኛ ንዴት ውስጥ እንገባለን። ኃይለኛ ንዴት መንፈሳዊ ግንኙነት ሲበላሽ ንዴት፣ ይሄ ብቻ ቁጣ፣ ኃይለኛ ቁጣ፣ በሆነ ባልሆነ መቆጣት። ይሄውላችሁ ይሄ ጸባይ መስሏችሁ እኔ ባህሪዬ ነው ፓስተር ቸሬ በጣም ቁጠኛ ንዴተኛ ነኝ ምናምን እኔ በጣም እንደዚህ ነኝ ከልጅነት የምትሉ ሰዎች ቆም በሉና ህይወታችሁ ፈትሽ። ይሄ ዛሬ በየቤቱ ያለው ምንድነው? ሳሎኑን የሞላው ምንድነው? መኝታ ቤቱን የሞላው ምንድነው? መኝታ ቤቱን ጓዳችንን የሞላው፣ ስራ ቦታውን የሞላው፣ ግንኝ መኪናውን የሞላው ምንድነው? ይሄ ችግር ግድ የላችሁም። መንፈሳዊ ነገር አስተካክሉ። በመንፈስ ኮኔክት ነው። አንዳችሁ ከአንዳችሁ ጋራ ጸልዩ፣ አንዳችሁ ለአንዳችሁ ጸልዩ። በመንፈስ ኮኔክት ስታደርጉ ምን እንደሆነ እግዚአብሔር መንፈስ ይነግራችኋል። ከዛ አጠገባችሁ ካለ የትዳር አጋራችሁ የማይጠበቁ ነገሮችን አትጠብቁም። አንደርስታንድ ማድረግ ትችላላችሁ፣ በቀላሉ መግባባት ትችላላችሁ። መንፈሳዊ ነገራችሁ በጣም ሻርፕ የሆነ ሲመጣ ብዙ ፍላጎቶች አይኖሯችሁም። መረዳቶቹ በእናንተ ውስጥ እግዚአብሔር ይሰጣችሁና ኤክስፔክቴሽናችሁ ይቀየርና አንዳችሁ ለአንዳችሁ ርህራሄ የምታሳዩበት ይሆናል። ከዚህ ውጪ ከሆነን ቤታችን በኃይለኛ ሕመም ውስጥ የመውደቅ ዕድሉ ሰፊ። መንፈሳዊ ግንኙነታችሁ ቆንጆ እንዲሆን የምትፈልጉ ከሆነ መንፈሳዊ ግንኙነታችሁን ጥሩ የሚያደርገው መንፈሳዊ መምሰል ሳይሆን በጎ ቃል እንጂ ክፉ ቃል ካፋችሁ መውጣት ሲያቆም መንፈሳዊ ግንኙነታችሁ ጤነኛ መሆኑን ቼክ ታደርጋላችሁ። በስልክ ቢሆን በግንኙነታችን ሰዓት ቤታችን ቁጭ ስንል ስናወራ ቢሆን ማናቸው በጎ ቃል እንደማንመጽው እርግጠኛ ሆንበት እንደሚጠቅማት እርግጠኛ የሆንክበትን
ካፌ ከመውጣቴ በፊት አሰላስዬ አውጥቼ አውርጄ ቀምሜው ሲወጣ ጆሮ ውስጥ ገብቶ ልቧ ጋር ሲደርስ የሚሰጠው የሚያንጽ ሆኖ እርግጠኛ የሆናችሁበትን ቃል መናገር የምትጀምሩት መንፈሳዊ ሕይወታችሁ ጥሩ ሲሆን። ከዛ ውጪ መንፈሳዊ ሕይወታችሁ ችግር ሲኖርበት እየተናገራችሁ ታስባላችሁ፣ እያወራችሁ ልክ እንደ ኢትዮጵያ አንዳንድ ነገር እየሰሩ እንደሚያስቡት ማለት ነው። እያደረጋችሁ የምታስቡ ከሆነ ዳሜጁ በጣም ብዙ ነው። በኋላ ለማስተካከል ትቸገራላችሁ። ከመናገራችሁ በፊት አስቡ።